አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ወቅት ላይ የምንፈጽማቸው ሥርዓቶች አሉ፣ የማንፈጽማቸው ሥርዓቶች አሉ። እነዚህ ሥርዓቶች ምንድናቸው? ስለምን እንፈጽማቸዋለን? ስለምን አንፈጽማቸውም? የሚለውን ባጭሩ ስለ ሰሙነ ሕማማት አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች ወይም ደግሞ ታስበዋለች። ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ታላቅ ሳምንት ነው። ታዲያ ይህ ሳምንት ከሆሳና እስከ ትንሣኤ ባሉት ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳይዙ እህል ውሃ ላለመቅመስ መሃል ላይ የተማማሉበት፣ ጌታችንን የያዙበት፣ የገረፉበትና በዕለተ ዓርብ በቀራንዮ አደባባይ የሰቀሉበት ታላቅ ሳምንት ነውና ይህ ሳምንት ሰሙነ ሕማማት ተብሎ ይጠራል ማለት ነው። እንግዲህ በዚህ በሰሙነ ሕማማት ወቅት ላይ ሦስት ዋና ዋና ነገሮችን እናስባለን። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ሞት፣ መከራ፣ ስቃይ እናስባለን። ሁለተኛው ደግሞ የዚያ የዓመተ ፍዳ የዓመተ ኩነኔን ዘመን የኦሪቱን ዘመን እናስባለን። ሦስተኛው ደግሞ ስለ ራሳችን ኃጢአትና በደል እያስበን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታውን እንዲሰጠን ምሕረት ያደርግልን ዘንድ እንማጸናለን ማለት ነው። እንግዲህ ሰሙነ ሕማማት የኦሪት ዘመን ምሳሌም ነው። የኦሪት ዘመን ምሳሌ ነው ስንል ምን ማለታችን ነው? በዘመነ ኦሪት ወይም ደግሞ አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም እስከተወለደበት ድረስ ያለው ዘመን የሰው ልጅ የጽድቅ ሥራው ለመንግሥተ ሰማያት የማያበቃው ዘመን